እንዴት አመሻችሁ? እግዚአብሔር የተመሰገነ ይሁን። ሰላም ነኝ። ዛሬ ፍቅር ላይ ጠዋት ያስተላለፍኩት መልእክት ላይ ሰፋ ያለ ሀሳብ መስጠት ፈልጋለሁ። ስለዚህ አንዱ ከሚጀምረው እንግዲህ እንደ እግዚአብሔር ቃል ፍቅር ማለት ምን ማለት ነው። ስለዚህ ፍቅር ማለት ሁለትና ከዛ በላይ በሆኑ ሰዎች መካከል ወይም በሰውና በእግዚአብሔር መካከልም ሊሆን ይችላል። በሁለትና ከዛ በላይ በሆኑ ግለሰቦች ወይም ሰዎች መካከል ያለ የልብ አንድነት፣ ህብረትና ትስስር ወይ የልብ አንድነት ሊሆን ይችላል፣ የሚያደርጉት ህብረት ሊሆን ይችላል፣ ወይም ደግሞ የልብ ትስስር ፍቅር ብለን እንጠራለን። ሁለት ሰዎች በልብ ከተሳሰሩ፣ በልብ ህብረት ካላቸው ወይም ደግሞ በልብ አንድ ከሆኑ እነዚያ ሰዎች ፍቅር አላቸው ብለን እንጠራለን። መጽሐፍ ቅዱስ ፍቅርን አትኩሮ ሰጥቶ ደጋግሞ ይናገራል። ለምሳሌ ፍቅር የህግ ሁሉ ፍጻሜ ነው ብሎ ይናገራል። ሁለተኛው እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ሶስተኛው ተስፋ፣ እምነትና ፍቅር አብሮ የሚኖሩ ሆነው ሳለ ግን ፍቅር ከሁሉ እንደሚበልጥ ደግሞ አሁንም አንደኛ ቆሮንቶስ ላይ አጥብቆ ጳውሎስ ሲናገር እናያለን። ፍቅር በመጽሐፍ ቅዱስ ላይ በጣም ትልቅ ቦታ የተሰጠው አዲስ ኪዳን የሰው ልጅ ከእግዚአብሔር ጋር የተሳሰረበት ልጅነት ያገኘበት ስለሆነ ትኩረት ሊሰጥበት የሚገባው ሀሳብ ነው። ወደ መጽሐፍ ቅዱስ ስንመጣ መጽሐፍ የመጀመሪያው እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ብሎ ይናገራል። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ማለት ምን ማለት ነው ከምለው ነው የምንጀምረው። እንግዲህ እግዚአብሔር መጽሐፍ ቅዱስ እንደምናየው በአዲስ ኪዳን አንዱ እግዚአብሔር በሶስት ፐርሰን ወይም በሶስት የተለያየ ፐርሰን ሲገለጥ እናያለን፣ ራሱን ሲገልጥ እናያለን። ይህም በእግዚአብሔር አብ፣ እግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ ራሱን ሲገልጥ እናያለን። ትሪኒቲ የምንለው ማለት ነው፣ ስላሴ የምንለው። የመጀመሪያው በእነሱ መካከል ያለው አንድነትና ህብረት ትስስር ነው የምናየው። ስለዚህ ምንድነው ኢየሱስ ክርስቶስ በሚጠመቅበት ጊዜ ከሰማይ ምንድነው የመጣው? ድምጽ ነው የመጣው። ምንም የምወደው ልጅ በእርሱ ደስ የሚለኝ ይህ ነው የሚል የተለያየ ቦታ እናያለን። እርሱን ስሙት የሚልበት ቦታም አለ። ወደ ተራራ ኢየሱስ ክርስቶስ ጳውሎስንና ጴጥሮስንና ዮሐንስን ይዘው ወጥቶ በሚጸልዩበት ጊዜ ድምጽ ከሰማይ መጥቶ ያለውንም እንሰማለንና እግዚአብሔር አብ ልጁን ኢየሱስ ክርስቶስን እንደሚወድ ደጋግሞ በመጽሐፍ ቅዱስ በአዲስ ኪዳን ራሱን ሲገልጥ እናያለን። ኢየሱስ ክርስቶስ ደግሞ አብን ይወዳሉ እያለ ደጋግሞ ራሱ ሲናገር እናያለን። ኢቭን ሊሞት አካባቢ በተቃረበ ጊዜ አይ ቲንክ ዮሐንስ ወንጌል ምዕራፍ 13 አካባቢ መሰለኝ የዚህ ዓለም ገዢ በእኔ ላይ ምንም አይነት ስልጣን የለውም፣ አብን እንደሚወድ ዓለም እንዲያውቅ ግን አብ እንዳዘዘኝ እንዲሁ አደርጋለሁ ይላል። አብን እንደሚወድ ዓለም እንዲያውቅ፣ ስለዚህ አብን ይወዳሉ እያለ ደጋግሞ አብ ወልድን እንደሚወድ የሚያደርገውንም ሁሉ እንደሚያሳየው ደግሞ ራሱ ኢየሱስ ክርስቶስ ደጋግሞ ሲናገር እናያለን። ከሰማይ ድምጽ ሲመጣ እናያለን። ከዚሁም ኢየሱስ ክርስቶስ አብን አባቱን እንደሚወድ ደጋግሞ ሲናገር እናያለን። በአብና በወልድ መካከል ያለ ትስስር አለ። ሌላኛው መንፈስ ቅዱስ ነው። ኢየሱስ ክርስቶስ በሚጠመቅበት ጊዜ መንፈስ ቅዱስ በርግብ አምሳል ወረደ እንላለን። መንፈስ ቅዱስ ወረደ፣ እግዚአብሔር አብ ከሰማይ ተናገረ። ኢማጂን ህብረታቸው፣ አንድነታቸውን ሲያሳይ። ሌላ ቦታ ኢየሱስ ክርስቶስ የሰው ልጅን የሚሳደብ ይሰረይለታል አለ። መንፈስ ቅዱስን የሚሳደብ ግን አይሰረይለትም ብሎ እኔ ፊዚካሊ በመካከላችሁ ሰውኝ ይመላለሳለሁ፣ እኔን ብትሳደቡ ሊሰረይላችሁ ይችላል፣ ግን ይህንን መልካሙን የሰማይን ፈቃድ የሚሰራውን የማይታየውን መንፈስ ቅዱስን የሚሳደብ ግን አይሰረይለትም ብሎ ለመንፈስ ቅዱስ ትልቅ ቦታ ሲሰጥ እናያለን። በጣም ትልቅ ቦታ። ሌላኛው አብን ይለምናለው፣ እርሱም ዓለም የማያየውና የማያውቀው ሌላ አጽናኝ እንደሚሰጠን እርሱም የእውነት መንፈስ እንደሆነ መንፈስ ቅዱስ የምንለው እንደሆነ ሲናገር እናያለን። ተለምኖ ኢየሱስ ክርስቶስ ራሱ ለምኖት ከአብ ዘንድ እንደመጣ ነው። አብ ምን ያህል ልጁን ሰምቶ ለልጁ ካለው ፍቅር የተነሳ ለሰው ልጆች ደግሞ መንፈስ ቅዱስን ሲልክ እናያለን። ኢማጂን አብን ይለምናል ይላል። መንፈስ ቅዱስ አብን ጠይቆ ለምኖ እንደሚመጣ ነው ዮሐንስ ወንጌል ምዕራፍ 14 ላይ የምናገረው። ሌላኛው ምን ይላል መሰላችሁ? መጽሐፍ ቅዱስ ላይ
የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ ከእኔ ዘንድ የሆነውንም ወስዶ ይነግራቸዋልና እርሱ ስለሚያከብረኝ ከእኔ ዘንድ የሆነውንም ወስዶ ይነግራቸዋል አልኩ ይላል። ስለሚያከብረኝ ማን? መንፈስ ቅዱስ ማንን? ኢየሱስ ክርስቶስን ያከብረዋል። ኢማጂን ሶ በአብ በወልድና በመንፈስ ቅዱስ መካከል ያለ አንድነት አለ፣ ህብረት አለ። ኢማጂን እግዚአብሔር አንድ ነው ስንል ዝም ብለን አይደለም። ሶ መለየት የማትችለው ኢቭን ዮሐንስ ወንጌል ምዕራፍ 17 ላይ ይመስለኛል ኢየሱስ ክርስቶስ በሚጸልይበት ጊዜ እኔና አብ አንድ እንደሆን እናንተም አንድ ትሆኑ ዘንድ ብሎ ሲጸልይም እናያለን። ሶ እግዚአብሔር አንድ የሆነበትን ምስጢሩን ሲገልጽ እናያለን። የእግዚአብሔር መንግስት የተገነባው ወይም የእግዚአብሔር ኪንግደም ቢውልድ የሆነው በፍቅር ነው። የእግዚአብሔር ኪንግደም አክሰስ ለማድረግ የሰው ልጅ ፍቅር ሊኖረው ይገባል። አብ ለወልድ ያለው ፍቅር፣ መንፈስ ቅዱስ ለወልድ ያለው ፍቅር፣ ወልድ ለአብ ያለው ፍቅር፣ አብ ለወልድ ለመንፈስ ቅዱስ ያለው በመካከላቸው ያለ መዋደድ ራሳቸውን መጽሐፍ ቅዱስ ላይ እንደገለጡት በአዲስ ኪዳን ትልቅና ሰው ትኩረት ሊሰጥበት የሚገባ ሰው አንዱ በእግዚአብሔር መካከል ወይም የእግዚአብሔር ኪንግደም ውስጥ ኢስታብሊሽመንት በፍቅር እንደሆነ እናያለን። ሁለተኛው ኢየሱስ ክርስቶስ በአዲስ ኪዳን ከሁሉ የምትበልጥ የትኛይቷ ትእዛዝ ናት ብለው ሲጠይቁት እስራኤል ሆይ እግዚአብሔር አምላክ አንድ እግዚአብሔር ነው፣ አንተም በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ውደድ። ማንን? እግዚአብሔር አምላክ። ኢማጂን ከሁሉ የምትበልጠው ትእዛዝ ፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል እግዚአብሔር አምላክን ውደድ። አየ ልብ ላይ ከእግዚአብሔር በልጦ ከፍ ለሚገባ ምንም ነገር አይኖር ማለት ነው። በህይወት ላይ፣ በኑሮ ላይ፣ በመንገድ ላይ፣ በመውጣት መግባት ላይ፣ በንብረት ላይ፣ በእቅድ ላይ ከእግዚአብሔር የሚበልጥ እግዚአብሔር ብቻ በነገር ሁሉ ላይ ከፍ ሊል እንደሚገባ፣ ልብህን እግዚአብሔር ብቻው ሊሞላ እንደሚገባ፣ ኃይል ሁሉ ለእግዚአብሔር ብቻ ሊሆን እንደሚገባ፣ ያለ ሁሉ ለእግዚአብሔር ሊሆን እንደሚገባ፣ ሁሉም ላይ እግዚአብሔርን መሾም እንዳለብህ፣ በፍጹም ልብህ፣ በፍጹም ነፍስና በፍጹም ሐሳብ እግዚአብሔርን መውደድ እንዳለብህ፣ መገደል እንዳለብህ ይናገራል። አንደኛው እግዚአብሔርን የመውደድ ፍቅር። ሁለተኛው ባልንጀራን እንደራስ የመውደድ ፍቅር ነው። ጠዋት ለማብራራት የሞከርኩት ባልንጀራን እንደራስ ወይም እንደ ነፍስ ውደድለ። ስለዚህ አንተ ራስን እንደምትወድ ሌላውንም መውደድ እንዳለብህ ይናገራል ማለት ነው። ጠዋትም ለማብራራት እንደሞከርኩን ባልንጀራን እንደራስ መውደድ እንግዲህ መጽሐፍ ቅዱስ ምን ይላል? የዚህ ምድር ነገር ያለው ወንድሙ ባጣ ጊዜ ያልራራለት እንዴት የእግዚአብሔር ፍቅር በእርሱ ሊኖር ይችላል ይላል። ለወንድም ማጋራት፣ ማካፈል፣ በወንድም ስኬት መደሰት፣ ወንድም እንዲሳካለት መጣር፣ አንተም እንዲሆንልህ የምትፈልገው ለሌላውም እንዲሆንለት መፈልግ፣ ቅናትን ከውስጥ መንቀል፣ አድመኝነትን፣ ትዕቢትን፣ አመጻን፣ በሰው ላይ በክፋት መነሳት፣ የሰውን መልካም ነገር ለማፍረስ ለመግደል መሮጥ፣ እሱን ማቆም፣ ላንተ እንዲሳካልህ ደስተኛ እንድትሆን ጤናማ እንድትሆን የተባረክ ሰው ተብለ እንድትጠራ በሰው ዘንድ እንድትወደድ እንደምታስብ እንደምትፈልግ እንደምትወድ ሁሉ ሌላውም እንደዛ እንዲሆንለት ማሰብ እንዲሆንለት ደግሞ መፈለግ መጸለይ ለዚያ መጣር ነው። እንግዲህ ሁለተኛው። ሶስተኛው ጠላትን እንደራስ የመውደድ ፍቅር ነው። ማንን? ጠላትን። መጽሐፍ ምን ይላል? የሰማይ አባታችሁ ሩህሩህ እንደሆነ ሩህሩሆች ሁኑ ይላል። እንደው ምን ይላል? ጠላት ብራብ አብላው ይላል፣ ቢጠማ አጠጣው፣ እንዲህ በማድረግ የእሳት ፊም በእርሱ ላይ ትከምራል ይላል። ጠላት ብራብ ምን አድርገው? አብላው፣ ቢጠማስ አጠጣው። ኢማጂን ጠላትን የመውደድ ፍቅር ነው ሶስተኛ ላይ የምናየው ማለት ነው። ሌላኛው ጠላትን የመውደድ ፍቅር ውስጥ የሚረግሟችሁን መርቁ ይላል። ለሚጠሏችሁ መልካም አድርጉላቸው ይላል። ለሚያሳድዷችሁ ጸልዩላቸው ይላል። እንዲህ የሰማይ አምላክ በክፎችና በበጎች ላይ የራሱን ፀሐይ እንደሚያወጣ ይናገራል። የሰማይ አባታችሁ ሩህሩህ እንደሆነ እናንተ ምኖች ሁኑ ይላል፣ ሩህሩሆች ሁኑ ይላል። ጠላትን የመውደድ ፍቅር እንዳለው ራሱ ጨምሮ ኢየሱስ ክርስቶስ ሲናገር እናያለን። ይሄ በእግዚአብሔርም የተገለጠ ነው። መጽሐፍ ምን ይላል? እኛ ለእግዚአብሔር ጠላት ሆነን ሳለን፣ ከእግዚአብሔር ጋር የተጣላን፣ ከእግዚአብሔር የተለየን ሆነን ሳለን
እርሱ ግን አንድያ ልጁን አሳልፈው በመስጠት ከራሱ ጋር አስታረቀን ይላል። ፍቅሩንም በዚሁ አወቅን እኛም ሌሎችን ለማዳን ነፍሳችንን አሳልፈን እንስጥ ነው ማለት ማጅንሶ ጠላት ሆነን ሳለን የወደደን እኛም ጠላቶችን እንድንወድ እንግዲህ መጽሐፍ ያስተምረናል። አራተኛው እግዚአብሔርን የማገልገል ፍቅር ነው። እግዚአብሔርን የማገልገል ፍቅር ነው ማለት ነጋዴም ሆንክ ፓስተርም ሆንክ ምንም ሆንክ ምድር ላይ እንድታከናውን እግዚአብሔር ሰጠ መልካም ስራ አለ። ያንን በማከናወን ውስጥ ግን እግዚአብሔርን እንደምታገለግል ቆጥረ ለእግዚአብሔር መኖር አለና እግዚአብሔርን የማገልገል ፍቅር አለ እዛ ውስጥ። መጽሐፍ ምን ይላል? ከሁሉ አስቀድማችሁ እርስ በርሳችሁ አጥብቃችሁ ተዋደዱ፣ ፍቅር የኃጢአትን ብዛት ይሸፍናልና ይላል። አየ አብረ ንግድ ከመነገድ በፊት አብረ ቤተክርስቲያን ከማገልገል በፊት አብረ የሆነ ነገር ከማድረግ በፊት ከሁሉ አስቀድመ እርስ በርሳችሁ አጥብቃችሁ ተዋደዱ ይላል። ከሁሉ አስቀድማችሁ አየ በፍቅር የተጀመረ ነገር ፍጻሜው ያማረ ይሆናል፣ ስኬቱ ያማረ ይሆናል፣ የበዛ ይሆናል። በፍቅር ያልተጀመረ ነገር ግን ስኬቱ የተበላሸ ይሆናል፣ መጨረሻውም ያማረ አይሆንም። ስለዚህ ለዛ ነው መጽሐፍ በአዲስ ኪዳን ከሁሉ አስቀድማችሁ እርስ በርሳችሁ ምን አድርጉ? አጥብቃችሁ ተዋደዱ። ፍቅር ምን ይሸፍናል? የኃጢአትን ብዛት። ወንድሜ በምድራዊ እንኳን ከሄድን ወንድሜ ሰው እየደበደበ ወንድሜ አጥፍቶ ራሱ ሰው እየደበደበ አይተዝም አትልም። አየ ትደግፍለታለህ ማለት ከጎኑ ቆመ ለሱ ትወግናለህ። አየ በእግዚአብሔር መንግስት ውስጥ በልጁ በክርስቶስ ኢየሱስ የዳነ የእግዚአብሔር ልጅ የሆነ በእግዚአብሔር መንግስት ውስጥ ልጆች ሆናችሁ አንድ መንግስት ወራሽ ሆናችሁ ሰዎች ወንድም እየደከመ እየወደቀ እየሳተ አታዩም፣ አሳልፈ አትሰጠውም ለውርደት ለውድቀት። መቼ? በፍቅር ከተጀመረ። ከሁሉ አስቀድማችሁ እርስ በርሳችሁ አጥብቃችሁ ከተዋደዳችሁ የልብ አንድነት ህብረትና ትስስር ካላችሁ ወንድምህን ለክፋት ለሞት ለጥፋት ለውድቀት ለውርደት አሳልፈ አትሰጠው። አየ ፍቅር የኃጢአትን ብዛት ይሸፍናል ለምለው ለዛ ነው። ምሳሌ ላይ ምን ይላል? ክርክር ጠብን እንደሚያስነሳ ይናገርና ፍቅር ግን ኃጢአትን ትከድናለች ይላል። አየ መጽሐፍ ምሳሌ ላይ። ስለዚህ ፍቅር የኃጢአትን ብዛት ይከድናል። የተሳሳተው ሰው እንድመለስ ነው የምጥረው እንጂ አሳልፈ አትሰጥም ለሌሎች ለሐሜት ለውርደት ለውድቀት አሳልፈ አትሰጠው። ትጸልይለታለህ፣ ትመክረዋለህ፣ እንድመለስ ትጥራለህ። ኢየሱስ ክርስቶስም የጠፉ በጎችን ፈልጎ ለማዳን ነው የመጣው። በሙሴ ሕግ የተፈረዱባቸው በድንጋይ ሊወገሩ የሚገባቸውን ሰዎች ሊያድን ነው የመጣው። የሚያዳላ ፍርድ ስለነበር የብሉይ ኪዳን እግዚአብሔር ልብንና መንፈስን የሚመዝን ስለሆነ እውነተኛ ፍርድ ስለሚሰጥ ማለት ነው። ስለዚህ የመጨረሻው ምንድነው? እግዚአብሔርን የማገልገል ፍቅር ነው። በተሰጠ የጸጋ መጠን ልክም እግዚአብሔርን የምታገለግለው እርስ በርስ መዋደድ ሲኖር ነው። ከሁሉ በላይ እግዚአብሔር ብቻ ከፍ እንድል የተሰጠን ጸጋ ሁሉ ለእግዚአብሔር ክብር ብቻ እንደሆነ የሚገባ ምንም አይነት ገንዘብ ምን አይነት የገንዘብ ትልቅ የገንዘብ እንትን ቢኖር የገንዘብና ሀብት ቢኖር ምን ያህል የምድር ውበት ቢኖር ምን ያህል የምድር ስልጣን ቢኖር ምን ያህል የምድር ጸጋ ቢኖር የአገልግሎት ኃይል ቢኖር ምድራዊ ዝና ክብር ሀብት ዕውቀት ቢኖር ዝቅ ብለ ሁሉን ለእግዚአብሔር አሳልፈ የሚሰጠው እግዚአብሔርን የማገልገል ፍቅር ሲኖር ብቻ ነው። ካልበለዚያ ድሃውን አታዩ፣ የተቸገረውን አታዩ። አዳልተ ትፈርዳል፣ ጉቦት ይበላል፣ ሰውን በውሸት ታስገድላል፣ በውሸት ክፋትንና ተንኮልን አመጻን ትሰራል። መቼ? እግዚአብሔርን የማገልገል ፍቅር ከሌለ። ይሄን ስልጣን የተቀበልኩት ይሄንን ሀብት የተቀበልኩት ይሄንን መልካም ነገር የተቀበልኩት ከእግዚአብሔር ነውና እንደ እግዚአብሔር ፈቃድና ሐሳብ አውለዋለሁ ብለ እግዚአብሔርን የማገልገል ፍቅርን ካላዳበርክ ከእግዚአብሔር ሐሳብ ውጪ ትኖራለህ። የምትሰበስበው ሀብት ለእርግማን ነው የሚሆንልህ። የተቀበልከው ስልጣንም ለእርግማን፣ የተቀበልከው መልካም ያልከው ነገር ለራስም ለልጆችም ለክፋት ሆኖ ይቀመጥላል። ስለዚህ እግዚአብሔር በምድር ላይ በምንኖርበት ዘመን ሁሉ እንደ ሐሳቡና እንደ ፈቃዱ እውነተኛ ፍቅር እንድኖረን ያድርገን። በሰዎች መካከልም ከክፉ ሁሉ ይሰውረን። የመጨረሻው ዘመንም ስለሆነ በደንብ መጸለይ ይገባናል። እግዚአብሔር በነገር ሁሉ ይባርካችሁ፣ ከፊታችሁ ይቅደም። ተባረኩ።
ጊዜያችሁ፣ ዘመናችሁ፣ እድሜያችሁ የተባረከ ይሁን በኢየሱስ ክርስቶስ ስም አሜን።